ክብራትና ክብራን እንግዲህ ቅድም እንዳልኳችሁ ከግሬት ወል ላይ በርካታ ሰው እየጎበኘ እየወረደ ይመለሳል እየተመለሱ ነው ያሉት ማለት ነው። ግማሹ ተከታይ ደግሞ ሲመጡ ይታያሉ። ቅድም ቃል እንደገባሁላችሁ ከአረብ ሀገር የወጡ በርካታ ወጣቶች አሉ ብያችሁ ነበርና እነዚህ ወጣቶች ደግሞ በቀደም ተከተል እዚህ አካባቢ አሉ 4 ወጣቶች አሉ። አብዛኞቹ ደግሞ ሊጎበኙ ሄደዋልና እዚህ ያሉትን እስከዛው ድረስ እስቲ ኢንተርቪው በማድረግ ጀምራለሁ። ምክንያቱም ለብዙ አልባልቶኞች መልስ ስለሚሰጥ ነው። በዚህ ቢዝነስ ውስጥ የገባ የመጀመሪያው ሰው ነው ተጠቃሚ የሚሆነው ይላሉ። በጥቂት ወራቶች ውስጥ ፕሮሞሽን አቺቭ አድርገው ነባሮቹ ሳያሸንፉ አዲሶቹ አሸንፈው ይመጡ አሉ። ከነዚህ መካከል አንዷን እንግዲህ ስሟን ታስተዋውቃችኋለች፣ መቼ እንደጀመረች ለምን እዚህ እንደመጣ አጠር ያለ መልእክት ከሁለት ደቂቃ ያልበለጠ ታሳልፍላችኋለች። እሺ ስምሽንና መቼ የት ሆነሽ እንደጀመርሽ አሁን ለምን እንደመጣሽ። እሺ ድልን ስለሰጣችሁኝ ከልብ አመሰግናለሁ ጋሼ። እኔ ለማታቆኝ ራሄል እባላለሁ ማለት ነው ከቤጂንግ ቻይና። ታዲያ እንግዲህ ይሄን ቢዝነስ ድል ከማግኘቴ በፊት እንደማንኛውም ሰው 6 አመት አረብ ሀገር ሰርቻለሁ። አረብ ሀገር መዳም ቤት ሆኜ ነበር ይሄን ድል አግኝቼ ትርፍ ሰዓቴን ብቻ መጠቀም ሰራ ነበር። ነገር ግን በብዙሃኖች እንግዲህ አይሆንልሽም፣ አይሳካልሽም፣ ይሄን ቢዝነስ አጀምሪ ትክክል አይደለም ሲሉ ነበር። ነገር ግን አምኜ በመጀመር ዛሬ ከስደት ወጥቼ ደግሞ እንግዲህ ኩባንያችን ያወጣው የቻይና ፕሮሞሽን ነበር ማለት ነው። የቻይና ጉዞ ፕሮሞሽን አቺቨር ነኝ። ታዲያ ቻይና ላይ እንግዲህ በነፃ እየጎበኙኝ እያየሁኝ እገኛለሁ ማለት ነው። እንዲሁም ደግሞ በዚህ ቢዝነስ ታላላቅ ጀግኖች አባቶቼና እናቶቼን እህቶቼንም ማግኘት ይያለው ማለት ነው። ብዙሃኖቹ እንግዲህ አይሆንላችሁም አይሳካላችሁም ይሉናል። ነገር ግን ውሸት ነው። እንዲሁም ደግሞ ቀድሞ የጀመረ ብቻ ነው ተጠቃሚ የሚሆኑ ይላሉ። ግን አይደለም፣ ስህተት ነው። ምክንያቱም የኔ አፕላይ መኪና ተሸልማለች የትልቅ ሀገር ጉዞ አሸናፊ ነች እድሉን የሰጠችኝ ማለት ነው። ግን እሷ እድሉን ሰጣኝ እኔ ስታግዘኝ ነበር ስትረዳኝ ነበር። ምናልባት ይሄን የቢዝነስ እድል የሚሰጧችሁ ሰዎች የናንተ ለውጥ የናንተ ስኬት ይፈልጋሉ። ይሄ ቢዝነስ በመረዳዳት በመተጋገዝ የሚሰራው ቢዝነስ ነው እንጂ አንድ ሰው ብቻ ተሰርቶ የሚለወጥበት አይደለም ማለት ነው። ቢዝነስን ያልጀመራችሁ ጀምሩ፣ ትችላላችሁ። እኔ ከስደት ከወጣሁ እናንተ መውጣት ትችላላችሁ። የጀመራችሁ ደግሞ በርትታችሁ ጠንክራችሁ ስሩ፣ ጸንታችሁ እኛ ፕሮሞሽን እንዳሸነፍ ነው የመኪና ሽልማት አለ መሸለም ማሸነፍ ትችላላችሁ ማለት ነው። አመሰግናለሁ ጋር አመሰግናለሁ ራሄልዬ። አንቺስ ደግሞ ስምሽ ማን ነው? ለምንድን ነው እዚህ የመጣሽው? ይሄን ቢዝነስ ከየት ነው ያገኘሽው? እንዴት እየሰራሽ ነው ያለሽው? እስቲ ነይ። እሺ መልካም አመሰግናለሁ። ድል ሰጠኝ ቤተልሔም ሰጠኝ እባላለሁኝ። በአሁኑ ሰዓት ከቻይና ቤጂንግ ይሄን ቢዝነስ እድል ያገኘሁት አረብ ሀገር ሆኜ ነው። ኳታር ዶሃ ላይ ቢዝነሱን ከጀመርኩኝ 7 አመት ሆኖኛል። በዚህ ቢዝነስ ቆይታዬ እንግዲህ የሀገር ጉዞ ፕሮሞሽን እና እንደዚሁም ደግሞ የመኪና ተሸላሚ ነኝ። እንግዲህ ይሄንን ቢዝነስ ጀመር ብዙ ሰዎች አይቻልም ብለውኛል። ነገር ግን እንደሚቻል በዙሪያዬ ካሉ እየሰሩ ካሉ አፕላይኖቼ ማየት ያለው ምክንያቱም መኪና ሲሸለሙ የተለያዩ ትልልቅ ቦነሶችን ሲያገኙ ማየት ያለውኝ እንደዚሁም ደግሞ የተለያዩ ትሪፕ ፕሮሞሽናችን አሸንፈው በእንደነዚህ አይነት ቦታዎች ላይ መጥተው ሲጎበኙ አይቻለሁ ማለት ነው። እንግዲህ ይሄን ቢዝነስ ለጀመረ ብቻ ነው ወይም ደግሞ ቀድሞ ለጀመረ ብቻ ነው ስኬታማ የሚሆነው ለተባለው እኔ ቀድሜ ብጀምርም ግን ደግሞ የኔ ዳውን ላይኖች ከኔ በኋላ ጀምረው እኔ ከመሸለሜ በፊት መኪና መሸለም ችለዋል። እንደሱም የተለያዩ የጉዞ ፕሮሞሽኖችን አቺቭ ማድረግ ችለዋል ማለት ነው። ስለዚህ ቀድሞ ለጀመረ ሳይሆን ጠንክሮ በርትቶ ለሰራ ነው በዚህ ካምፓኒ ወይም በማንኛውም ስራ ላይ ስኬታማ መሆን የሚቻለው ማለት ነው። ስለዚህ እናንተም ለጀመራችሁ ጠንክራችሁ በርትታችሁ እስከሰራችሁ ድረስ የምትፈልጉትን ህልማችሁን ማሳካት የምትፈልጉት ቦታ ላይ መድረስ ትችላላችሁ። ይህ መልእክቴ ነው። ላልጀመራችሁ ደግሞ ወስናችሁ የመጀመር ቀን ዛሬ ስለሆነ ጀምራችሁ ስኬት ጫፍ ላይ እንገናኝ። አመሰግናለሁ። መልካም፣ እጅግ በጣም አመሰግናለሁ። እንግዲህ በርካታ እህቶቻችን ከአረብ ሀገር እየጎረፉ እየመጡ ነው ያሉትና አሁን ደግሞ አንዲትን ወጣት እጋብዛታለሁ። የት ነው ቢዝነሱን የሰማሽው? ስምሽ ማን ይባላል? ይሄን እድል እንዴት አገኘሽ? አሁን ለምን መጣሽ? እሺ አመሰግናለሁኝ። በመጀመሪያ ስሜን ቃል ኪዳን መስገብ ባላለው ከኢትዮጵያ በአሁን ሰዓት የምገኘው በቻይና ቤጂንግ ላይ ይገኛለሁ። ይሄንን ቢዝነስ እድል ያገኘሁት አረብ ሀገር ዱባይ ተቀጥሬ በመሰራበት ጊዜ ነው። በዛ ለት ደግሞ ካምፓኒያችን ባወጣው ፕሮሞሽን በማሳካት በሀገረ ቻይና ቤጂንግ ላይ ይገኛለሁ። ካምፓኒውን እንግዲህ በቪዲዮ አይቼ አምኜ ጀምሬ በአሁን ሰዓት ደግሞ የተመሰረተበት እንዴት ተመሰረተ፣ ምን ያህል አመታት ቆየ፣ እንዴት ደግሞ እንዴት ነው ያደገው የሚለውን በደንብ አድርጌ ማየት ይያለው። በርግጥ ጎብኝቼ አልጨረስኩትም እንግዲህ በእነዚህ ቀናቶች፣ ምክንያቱም ካምፓኒያችን እጅግ በጣም ሰፊ ነው። እጅግ በጣም ደስ ብሎኛል። እንግዲህ እኔ ስራ እድል ያገኘሁት በአጋጣሚ በፌስቡክ ጓደኛዬ ነው፣ ቤተሰብ አይደለም፣ በእህቴ በወንድሙ አይደለም። ፌስቡክ ጓደኛዬ ተዋወቀችኝ፣ ይሄንን ቢዝነስ ሼር አደረገችኝ፣ እኔም ደግሞ በቁርጠኝነት ጀመርኩት ማለት ነው። ስለዚህ በጣም ደስተኛ ነኝ። ምናልባት እጅግ በጣም ደስ በሚል መልኩ ከዚህ ካምፓኒ ጋር
ቀድሞ የጀመረ ብቻ አይደለም ስኬታማ የሚሆነው። ማንኛውም የስራ ዘርፍ ላይ የሰራ ብቻ ነው ማሳካት የሚችለው። አንድ አትሌት ሊያሸንፍ የሚችለው በደንብ አድርጎ ትሬኒንግ ስላደረገ እንጂ አትሌት ብቻ ስለሆነ ያሸንፋል ማለት አይደለም። ስለዚህ የኛ ቢዝነስም ይሁን ሌላው ስራ ላይ ይሁን ደግሞ ስንሰራ ብቻ ነው ስኬታማ መሆን የምንችለው። የሰራ ነው ህይወትን ማሸነፍ የሚችለው፣ የሰራ ነው ስኬታማ መሆን የሚችለው እንጂ የጀመረ ብቻ አይደለም። ስለዚህ አረብ ሀገርም ደግሞ አንድ ሰው ለምሳሌ ዱባይ ስለሄድኩ አይደለም ማደግ የቻልኩት። ዱባይ ላይ ሁኜ መዳሜ ያዘዘችኝን ወይ ደግሞ ያለችኝን ሁሉ ስለሰራው ነው። መስራት ያለብኝን ስሰራ ነው ገንዘብ ማገኘው። ስለዚህ እዚህ ካምፓኒ ጋርም ደግሞ የሰራ ነው ማሸነፍ የሚችለው፣ የሰራ ነው መሸለም የሚችለው፣ የሰራ ነው መጎብኘት የሚችለው ማለት ነው። ስለዚህ በደንብ አድርጋችሁ እየሰራችሁ ያላችሁ ቆራጥ ናችሁ፣ መስራት ያለባችሁን ስሩ። ያልጀመራችሁ ደግሞ ትክክለኛ የቢዝነስ እድል ነው ያገኛችሁት። ዘመኑን በደንብ አድርገን አንደርስታንድ ሲዘን ወይም ደግሞ ጊዜውን ተረድተን ካወቅነ ራሳችን ቁጭ ብለን ከጠየቅነ ከእጃችን ያለው ስማስል ለምን ይጠቅመናል፣ ለምን ያገለግላል የሚሆን ማወቅ ያስፈልጋል። ስለዚህ በርቱ፣ ጠንክሩ። አመሰግናለሁ። እጅግ በጣም እናመሰግናለን ቃልዬ። እንግዲህ እንደምታዩት ነው ብዙ ሰዎች ብዙ እህቶቻችን ከአረብ ሀገር ወጥተዋል። እኛ ግን ሀገራችንን እንኳን መጎብኘት አልቻልንም። እነሱ ዓለም አቀፍ ቱር እያደረጉ ነው ማለት ነው። ለብዙዎቹ ከአረብ ሀገር መውጣት ምክንያት የሆነች የብዙ ፕሮሞሽን አቺቨር የሆነች ደግሞ ታላቅ ሰው አለች። እሷም እንደነሱ ስሟን አስተዋውቃ ቢዝነሱን የት እንዳገኘች አሁን ለምን እንደመጣች ምን ደረጃ ላይ እንዳለ ተገልጽናለች። ዌልካም ባክሽ። እሺ አመሰግናለሁ አባቴ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ታላቅ ግሩፕ አባላት በአጠቃላይ በያላችሁበት ቦታ ሰላም ጤና ፍቅር ደስታ እስኪ ተመኘሁላችሁ። አልማዝ ነኝ ከዚህ ቻይና ቤጂንግ ማለት ነው። እንግዲህ ወደ ቻይና ከመጣን ዛሬ 6ኛ ቀናችን ነው። እኛ እየሰራንበት ያለው ትልቁ ዓለም አቀፍ ኢንተርናሽናል ካምፓኒያችን 6 ቀን ጎብኝተነዋል። ግን ጎብኝተን አልጨረስነውም። ከ105% ራሱ ጎብኝተን አልጨረስነውም። ምክንያቱም ካምፓኒያችን በጣም ግዙፍና ኢንተርናሽናል ስለሆነ ማለት ነው። ስለዚህ ይሄ ቢዝነስ በማግኘቴና በመስራቴ በጣም ደስታና ኩራት እየተሰማኝ ነው ማለት ነው። ምናልባት ይሄ ቢዝነስ ከመጀመሪያ በፊት ዱባይ 2 ዓመት ሰርቻለሁ፣ ሳውዲ 5 ዓመት ሰርቻለሁ። ሳውዲ በመነበርኩበት ሰዓት ነው አጋጣሚ ኦንላይን ላይ ይሄ መሰለ ቢዝነስ አገኘሁት። ታዲያ ቢዝነሱ ሳገኝ ድሉን ተጠቀምኩበት። ምናልባት ስለ ቢዝነሱ የራሱ የቻለ መረጃዎች አሉት። እነዛ መረጃዎችን ወስጄ ያልገባኝን ጠይቄና ተረድቼ ከኔ የሚያስፈልጉ መስፈርቶች አሉ ቢዝነሱ ለመጀመር። አልፈራሁም፣ አልተላሰፍኩም፣ አልተጠራጠርኩም። ቢዝነሱ እድል የሰጠችኝ ጓደኛዬ ቢዝነሱ እንዴት መጀመር እንዳለብኝ ጠየኳት፣ አስረዳችኝ፣ ነገረችኝ። በአንድ አፍ ነው ቢዝነሱ የጀመርኩት። ምክንያቱም አረብ ሀገር 7 ዓመት ሰርቻለሁ። በህይወቴ ምንም ለውጥ አላመጣሁም። በዚህ ቢዝነስ ግን እድሉን የሰጡኝ አፕላይኖቼን በዚህ ቢዝነስ ላይ በአጭር ጊዜ ውስጥ ስኬታማ ሆነዋል፣ ተሸልመዋል፣ ቆንጆ ገቢ እያገኙም እያየሁ ነበረ። ታዲያ እነሱ ከተለወጡ፣ እነሱ ከቻሉ፣ ሌሎቹም ከስደት ከወጡበት የተሻለ ስራ ሰርተው የተሻለ ለውጥ አምጥተው የተሻለ ህይወት ከኖሩበት፣ ቤተሰቦቻቸው ከለወጡበት፣ ለብዙዎች እስኪ ተምሳሌት መሆን ከቻሉበት እኔም የማልችልበት ምክንያት የለም በማለት በቁርጠኝነት በራሴ ተማምኜ ወስኜ ቢዝነሱን ጀምሬያለሁ ማለት ነው። ቢዝነሱን በመጀመሬ ከስደት ሳውዲ አረቢያ ሆኜ 1 ዓመት ድረስ በትርፍ ሰዓቴ ስልኬን በመጠቀም ሰርቻለሁ። የተሻለ ለውጥ ሳመጣ ደግሞ ከዚህ በላይ መዳም ቤት መስራት የለብኝም። የመዳም ህልም እስከዛሬ ድረስ ሳሳካ ቆይቻለሁ። አሁን ደግሞ የራሴ ትክክለኛ አላማዬና ህልም የማሳካበት ትክክለኛ የቢዝነስ ኦፖርቹኒቲ አግኝቻለሁ። ከስደት መውጣት አለብኝ ብዬ ከስደት በመውጣት ዛሬ ላይ ፈጣሪ የተመሰገነ ይሁን በአብሮነት በህብረት በቲም በጋራ ሰርቼ ዛሬ የመኪና ተሸላሚ ነኝ። 2 ጊዜ የቻይና ፕሮሞሽን አሸናፊ ነኝ። በእኔ አማካኝነት ቢዝነሱ የጀመሩ ሰዎች የመኪና ተሸላሚዎች አሉ። የጉዞ ፕሮሞሽናችን ያደረጉ በጣም በርካቶች አሉ። በጣም ደስተኛ ነኝ ከራሴ አልፌ ለሌሎች በመትረፌ ማለት ነው። ስለዚህ ይቻላል፣ የማይቻል ነገር የለም። የሰው ልጅ እችላለሁ ብሎ ካሰበ ይችላል፣ አልችልም ብሎም ካሰበ አይችልም። ምክንያቱም ሀሳብ ዘር ነው በተግባር የሚታጨድ ማለት ነው። ገበሬ እንዴት ነው በደረቅ መሬት ዘር ይዘራል፣ የዘራውንም ያጭደዋል ሰዓቱና ወቅቱ ጠብቆ ማለት ነው። ስለዚህ እኛም የመጣልን መልካም አጋጣሚዎችን ጥሩ ነገር አስበን አምነን በእምነት መጀመር ከቻለን ህይወታችን መቀየር እንችላለን። በውሳኔያችሁን አስተካክላችሁ ብልሃታዊ በዛበት ውሳኔ ወስናችሁ እንግዲህ ይሄ የመሰለ ቢዝነስ እድል ከጀመራችሁ ታሪካችሁን ህይወታችሁን መቀየር ትችላላችሁ። በርቱ፣ ጠንክሩ። ቢዝነስ የጀመራችሁ ጠንክራችሁ ስሩ። ቢዝነሱ ያልጀመራችሁ ደግሞ እንግዲህ ጀምራችሁ አብረን ሰርተን በስኬት እንገናኛለን። መልካም የስኬት ጊዜ። ዋው አልምዬ እጅግ በጣም እናመሰግናለን። እንግዲህ 4 ከስደት የመጡ ወጣቶችን አይታችኋል። አሁን ደግሞ በትግርኛ ስልጠናው ነው የምናውቀው። ወንድማችን ጎይተም 1 ደቂቃ ብቻ ድል ሰጠዋለሁ። አጠር ያለች መልእክት ምን ተሰማ ከአረብ ሀገር እነዚህ ልጆች ወጥተው የራሳቸውን ቢዝነስ በመጀመራቸው?
እሺ ከልብ አመሰግናለሁ አባታችን ቴንኪው እድል ስላገኘው። በመቀጠል ሱመይ ጎይቶም ወልድ ባላለይ ከኢትዮጵያ በአሁን ሰዓት በቻይና እገኛለሁ ማለት ነው። እጅግ በጣም ደስ በሚል መልኩ ታሪካዊ ቦታ የገወኘን የሚገኘው ምናልባት በቢዝነሱ ከአረብ ሀገር ከማዳም ቤት መውጣት ይቻላል። እንዲሁም ደግሞ ከኢትዮጵያ ከቅጥር ህይወት ደግሞ ማውጣት ይቻላል። ከተለያዩ ከስደት ዓለም ላይ ማውጣት ይቻላል። ምናልባት እኔ ከቻልኩ እነሳቸው ከቻሉ እናንተም ትችላላችሁ። ምናልባት በማዳም ቤት ያላችሁ እንኳን ደስ አላችሁ እየሰራችሁ የምትገኙ። ምክንያቱም ልክ እንደነዚህ ጀግኖች እናንተም ከማዳም ቤት ማውጣት ትችላላችሁ። እኔ ትናንት ላይ ኢትዮጵያ የህንጻ ባለሙያ ሆኜ እየሰራው ነበር። ነገር ግን በዛ ስራ ላይ ሲሰራ ገቢ ያገኝ ነበር። ስራው ሲያቆም ደግሞ ገቢ ይቆማል ነበር። በዚህ ቢዝነስ ግን አንድ ሰው ትክክለኛ ቢዝነስ ከገነባ የማይቋረጥ ገቢ የማይቋረጥ ሀሴት መገንባት ትችላላችሁ። እጅግ በጣም ደስ ይላል። ጊዜው በደንብ አድርጋችሁ መረዳት ያስፈልጋል። በእጃችሁ ያለ ስልክ ስማርት የሆነ ስልክ በመጠቀም ህይወታችሁ መቀየር ትችላላችሁ። በእጃችን ያለ ቴክኖሎጂ ስልክ በመጠቀም ህይወታችን መቀየር እንችላለን። ስልካችን በመጠቀም ደግሞ ህይወታችን ደግሞ መባላሸት ደግሞ እንችላለን። በርካታ ሰዎች በተለያዩ ቲክቶክ ላይ በተለያዩ በማይጠቅም ሶሻል ሚዲያ ጊዜያቸው እየገደሉ ይገኛሉ። ስለዚህ እናንተም እየሰራችሁ ያላችሁ በርቱ፣ ጠንክሩ ለማለት ፈልጋለሁ። እድል ያገኛችሁ ደግሞ ወደ ተግባር ቀይራችሁ ስኬት ላይ እንገናኝ። ከልብ አመሰግናለሁ። ዋው 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 ዋው! እጅግ በጣም ደስ ይላል። እንደምታዩት እንግዲህ ተገኔ ነኝ ከምዬ ኢትዮጵያ በዚህ እድሜ ከነዚህ ወጣቶች ጋራ በመስራቴ እጅግ በጣም ደስተኛ ነኝ። ይሄን ተራራ እኔም እየወጣሁ እገኛለሁ። ለሁለተኛ ጊዜ ይሄንን የቻይና ሆልን ለመጎብኘት በቅቻለሁኝና በርካታ እህቶቻችን በርካታ ወንድሞቻችን ከስደት የተላቀቁበት ቢዝነስ ስለሆነ ሁላችንም እንቀላቀል፣ ሁላችንም እንስራ፣ ሁላችንም ስራ አጥነትን እናስወግድ፣ ሁላችንም ስደት በኔ ይብቃ እንበል። ስለዚህ እንግዲህ ይሄን ቪዲዮ የምትከታተሉ ሁላችሁ አጭር ውሳኔ እንደምትወስኑ እና እንደምትጀምሩ አምናለሁ። ከስኬት ጫፍ ላይ ላገኛችሁ